መጣሽ ማሚ? ቡና ፍልተሽ ጓደኛዬ ጋር ያፈላል። ጓደኛሽ ቤት መጣች ዛሬ እኮ ዝም ብላ ቤት እንሂድ ጠይቅ ምናምን ነገር። ደህና ነሽ ልጄ? እንዴት ነሽ? እግዚአብሔር ይመስገን። ጎበዘች ጎበዘች። ቡና ፈጭታለሁ። የቡና ቁርስ አስይዝሽ ዛሬ ዳቦ ምናምን ነበር በልቼ። ሰላም ሰላም የቴሌቪዥን ቤተሰቦች እንዴት ናችሁ? እንግዲህ ዛሬ በአዲስ መልክ በአዲስ ስራ መተናል። ቻናላችንን ሰብስክራይብ እያደረጋችሁ እሺ። እንግዲህ ዛሬ ማዘር ወታለች። ማዘር እስክትመጣ ድረስ ቡና አፍልተን እንጠብቃታለን። ግን የምናፈለው ከቴዲ ጋር ነው። ጓደኛዬ ነች ብዬ ነው እሷን ማሳያት። እንግዲህ የምትለኝን ነገር አብረን እናያለን። የቴዲ ልብስ እንቀይራለን ማለት ነው አብረን ና ያዘጋጀሁት ልብስ አለ፣ የኔ አለ፣ እንቀይራለን። ሰላም ቤተሰብ፣ ያው እንደምታዩት ልብሷን ልታስለብሰን ነው። አዙሮ እንደዚህ አምሮብኛል። ገና ነው ከፍ አድርገው። እንግዲህ እንደዚህ ሁሉ በዚህ ሙቀት እንደራረበው እንዳይታወቅ እንደዚህ ነው። እዚህ ጋር እንደዚህ ብናስወስ ሻሽ አይ ይሸፍናል። ከዛ ሸፍን ተፈልግ ከዛስ ይሄንን አንድ ረጅም አንድ ናችላል። እንዳይታወቅ የምር እንዳይታወቅ ብዬ ነው እኔ የሚኸው ቀሚስና ነጠላ የለበስኩት ማለት ቀሚስ ለብሳ አይታወቅም። እንግዲህ እንጀምራለን። ሴት መስላለሁ። እንጀምራለን። እሺ እሷ ስለሌለች ቡናውን እኔ እቆላለሁ። ቡናውን ያዘጋጃለሁ። ስትመጣ ግን እንቀያየራለን ማለት ነው። ቁጭ በል ስምሽ ማነው? ሰብለ። እሺ ስምሽ ማነው? ግግር እኔ ራሱ ዛሬ እንዳያስታውቅብን ብዬ ቀሚስ ለብሻለሁ። ቡናውን አንቺ ነሽ ሴት መሆን ሴት ከሆንሽ እኮ ችግር የለውም። እንግዲህ አንተ መሆንህን ስታውቅ ነው ችግሩ። ሴቶች ምክር ይስጣችሁ። ትሬን አድርግ ተለማመድ እስኪ። ስምሽ ማነው? ሰብለ ይባላል። ከየት ሰፈር ነው? ከጓደኞች ከልጁ ጋር የት ነው የምትተዋወቁት? በጣም ጨርሳለች። ሰብለ በጣም ጨርሳለች። ከባድ ነው። ይጀምራል። እስከዛ ድረስ በራስህ ትጻወቅ። ሰላም ቤተሰብ፣ ሴት መስለን መተን ማቢያችን ምን እንደምትለው ሪአክሽኗን ለማሳየት እንግዲህ እኔ ሪስክ ውስጥ ገብቼ ማለት ነው። ይሄ ጄካየችውስ የሴት ልጅ ይመስላል አይመስልም? ያው እንድትችል ቁልት እንደዚህ ና ፂሜ ምናምን አይታይ
እንደዚህ ጥቅልል አድርገው አሁን አይደለም እኮ ለበኋላ ቡናው አልደረሰም እስካሁን ገና የተቆላ ነው። ደግሞ ነው የሚደርሰው ስለምንፈጨው ምንም የሚከብድ ነገር የለም። ባይዘቦች እሷ እራሱ መምጫዋለች ሳትመጣለት እንደዚህ እያልኩ ድምፅ የሰምታ ብትናገረስ ኃላፊነቱን እናንተ ሰጥቼ መሰለኝ ይቀልዳል እኮ እያየሻታል። ቀስ እያልኩ መውራት አለብን። ስትመጣ በሩ ይሰማል ድምፁ። ከዛ ከሆነ ሁላችንም እየደረሰ ነው። ራሱ ይጨንቃል። የተነሳው ውሃ ካልሰራ የምንም ፕራንክ ግን አያስፈልግም። እንደዚህ ማሚ ፎግረናል በኋላ የሆነ ነገር ሆኖ እንግዲህ እንክሳለን። ስገረሙ እንክሳለን። የምር ግን ባይዘዌ ቪዲዮ ስለሆነ ነው እንጂ ትቀልዳለህ። ለቪዲዮ ስለሆነ ነው እንጂ ራሴ አልስተማም። ይጨንቃል። ለነገሩ እስከዛ ድረስ ተመቻችተሽ ግን ሴቶች እንዴት ነው የሚለብሱት? አንድ ሁለት ሶስት አራት ከስር እኮ የለበስከውን ልብስ አለዋለሁ። በዛ ነው ለነገሩ ተባረን ስንሮጥ ሰብሰብ አድርገህ ስለለመድከው ምን አረስ ተባረን ስንሮጥ ነው። ካወቀችብህ በኋላ ስንሮጥ እንደውም አየሩ ብዙም ስለማይኖር ከተወሰነ ብቻ ቡናውን አጠጥተናት ነው ነገር መሰለኝ ማወቅ ያለባት ብዬ አስባለሁ። ቡናው እራሱ ቀስ አለ። በቃ የደርስ ነው ተይው ብራውን ባልኩ ከምለው እንደው ካልሆነ ቡናው ሳይፈላ ቡናው ተናግና ሳይጨስ እና ሳይሸታት ምናምን ነገር ሌላ እንዳይታወቅ ማለት እንዳያስታውቅብን ብለን ሳይፈላ መውጣት የለበትም መድረስ የለበትም። እንግዲህ ቤተሰቦቻችን እንዳይተረቻችሁ ቪዲዮን እናሯሩጥላችኋለን። ቡና እስኪደርስ ድረስ አስቡት። ካልሆነ እንግዲህ አብራችሁ ቁጭ ብላችሁ ትጠጣላችሁ። ቡናውም ደርሷል። ይታያል ግን እንጃ እዛ ማዶ ጭስ ይታያል። ጭስ ይጨሳል። ማሚ ስትመጣ ገና እኛ እንጨሳለን። መጨሳችን ከዚህ በኋላ እኔ ራሴ ያው ቀሚስ ለብሼ ማላገኝ ማለት ነው። እሷ ሰብለ ጓደኛዬ እንዳያስታውቅባት ሰብልዬ እንዳያስታውቅባት ፓስቲካውስ የሚቀየረችው እንዳያስታውቅባት ቀሚስ ለበስኩኝ። እኔ ቀሚስ የሚለብስ ጓደኛዬ ራሱ የለኝም ትላለህ። ሰብልዬ ዘፈኝ ቡናው ራሱ ራሱ አለንጣ ቡናው ሌላስ ምን ይጣላል? ቡና ቁርስ አቀርባለሁ። እንደዚህ ምናምን የመንገድ ከባድ ነው። እንደው ምን አስባችሁ ነው ቡና ያፈላችሁ? እኔ ነው ያስባችሁ ነው ቡና ነው እንደዚህ ሳላደርጉት መጣት ቆይ እንደዚህ አድርጌ ጠብቃት ይሻላል። እንደደገት ከች ቀምጠ ምን ማለት ነው?
ቡና ደርሶ ቡና ደርሶ እናውቃለሁ። ማሪ አንቺ ሲባል እንዴት ነው ሴት አልመስልም? አንፎግራት አንፎግራት ማለት እኔ ምሳሌ ይመስለኛል። ከዚህ በፊት ስለማታውቅሽ ችግር የለውም። ፂምሽን ነገር አለ እንደዚህ ስትቀምጥ ቡናው ያልብኛል። ለምን ምናቆይም ግን እንደዚህ ልጅ ነው አትለማመድ ደስ ይለኛል። እጅሽን እዚች ደስ ካለች ሴት መሰለሽ ያለ በቀኝ እጅግ ስለምትጠቀም ማለት ነው። በቀኝ እጅግ ስለምትጠቀም ግራ እጅግ ነው እንደዚህ የምታደርገው። ገብቶሃል አይደል? ግራ እጅግ እንደዚህ እንዴት ነው ደስ የሚለው በመድኃኒዓለም እንጃ እንዴት ነው ደስ የሚለው ማሚ ናት። የደወለች ያለችው ያው ሁላችሁ ቡናውም የምሩን ታሳልፋል። ማሽኑ እንዳይበላሽ እንዲያገር ብለን ነው የምንሰጨው። እንደዚያ ሆነ ብዬ ማሚ ከስራ ታንኮካው ዘው ምን አለቀለ እኮ መካውና ይቀሙቀሙ ከተማ ይሞታል እንዴ ያልዳል እንዴ ነው ብለን ጀምረው ይላል እንዴት እንዴት ማዘሮን ባንካርን ጋለው ለራሳችን ፍራንክ እንዳለው ፍራንክ ማለት ዲናስ ባይኛማ እሷ የመጣች ነው ብለው ደርሶ ነው መጣት ያለባት። ገብቷል። ቶሎ አጠጥተናል። አንድ ሲኒ እንኳን አጠጥተናል ሳይታወቅብን ሽል ብለን ብንወጣ ማታውቁ መውጣት የለባትም። ሊያስብልኩ ነው ሳትናገር እንዲደርስ ሳትመጣሽ ነው። አዎ ፕራንካችን እንዲሳካልን ማለት ነው። በቃ እሺ እጣናችንን እና ጂሰስ ሳት መጣሽና በጣም መጣሽና በጣም ላይ መጣች ይችላል። ነገር አረች ክሬቶ አይ ለነገር በጣም ጤፎብን ያላል ማሚዬ ላስመጣ ግን ትቆጣለች እንዴ? እንግዲህ እሱን እናያለን። ያላቅ በቃ ዛሬ ይሻላል ልክተና ልትመጣች ማለት እንግዲህ ቡናችንን ቶሎ ብትማድና ነው ሳይመጣበት ከመጣችና ስለማይደርስ ይሄ መንገድ ላይ ተወለደች ከመጣች እንደዚህ ሳውና በቃ
ሳብ እየፈጨች ውሃ ሳልጣልበት ቆንጆ የሚጣፍጥ ቡና ነው የምናፈለው። በቀዝቃዛ ውሃ ነው የምናፈለው። ለብቻው እንዴ እንደዚህ የሚወጣው ሲሆን ሉከና ምትወጥ ይሻላል። ነገሩ ራሳችን የምንወስደው መቼም ቡና ማፍላት አትችልም ብዬ እኮ ነው። አይ ትንሽ ጨምርበት ምን እሷ ታይም ነበር ሁሉ ነገር ህግ ያለው ስለደወለች እሷ የፈጠነ መጣቱ አይቀርም። በየትኛው ነበረ ማንኪያው? እነዚህ ቆንጆ ቡና ነው የምናፈለው። ቆልተሻል፣ ሰብለ ቆልተሻል። በቃ ጨርሰናል። እዚህ ጋር እኮ ሰዓት ስላለ እየመጣች መሰለኝ። አሪፍ ቡና እንድንባል ቀዝቃዛ ውሃ ጥደን እንግዲህ ባለሙያ የሚቀጣል እና አሞንቱን ስለማላክ እንደዚህ ነው የማየው። ምን ያውቃልሻል? እንደማላ እኔ በቃል ስለ ይበቃልላለካ እሺ እንቀጥላለን። ማገር ወጣች ነው የሆነ ቁርስ ነው አጥሪው። የሆነ ቁርስ እንትን ምንድን ነበር ስም? የሆነ ቁርስ ቁርስ ከቀረበ እኛ ራሳችን በልተን ጨርሷል እኮ ነው ቁርስ ይቀራል ይባላል ነው። እሺ ማገር ቢላት ነው ደርሳች መሰለኝ። ሳማራሽ ተንባቆ ነው እየመጣች ነው ያለሽ ያውና ቁርስ ሰላም ማለት ነው የመጣች ነው መሰለኝ። እሺ አመጣለሁ። እሺ እኔ ነው ተጋጥተናል። እንዴት መጣች መሰለኝ? መጣች እዚህ ጋር ተውላ መጣች መሰለኝ። የምሬን ነው። መጣች መሰለኝ። ይኸው እየመጣች ነው። እንቀመጥ እንዳያስታውቅብን ካሜራው መጣች ማሚ ጓደኛዬ ጋር ጓደኛሽ ቤት መጣች። ዛሬ እኮ እንትን ብላ ቤት እንሂድ ጠይቅ ምናምን ነገር ደህና ነሽ ልጄ? እንዴት ነሽ? እግዚአብሔር ይመስገን።
ጎበዞች ጎበዞች። ቡና ፈጭቷል። የቡና ቁርስ አስይዝሽ የቡና ቁርስሽ ዛሬ ዳቦ ምናምን ነበር በልቼ ነው የመጣሁት። እግዚአብሔር ይመስገን ልጄ። ማነው ስምሽ? የማን ልጅ ነሽ? ቤተሰቦቿንም ማቅ ይሆናል። ፈርታ ነው። ሳብለ እዚች ጋር አለችው። እሰይ ልጄ እሰይ። ሰላምዬ ቡና አልደረሰም ማለት አልሰከረም። እንግዲህ አይ እሷ ባዶ ነው የምትፈልገው። ያልጠጣም እዛ ላይ እናንተ ከጠጣችሁ በሱካር ጠጡ። ትጠጫለሽ ቡና? ምን ሆነሻል? እሷ እኮ ነች ቡና ካላፈላም አፍልተን ካልጠበቅናት አላለች። ተባረኪ የጨዋ ቤተሰብም አይደለች። ይቅርብኝ። ሰላም ቡናውን ቅጁ ቡናውን ቅጁ አላች እኮ ልጅ አንቺ አትቀጂም ነበር? የቡናው ሀሳብ እሷ ስለሆነች ለቤቱም እንግዳ ስለሆነች ነው። እኔ ምን ላድርግ እንዴ? ግልጽ አላወጣም አለች። እቺ ልጅ አስቸገርሻት እኮ መራሷ ፈልጋ እንግዲህ የተቸገረችው በስራ የሚወድ ልጅ እኮ እንደዚህ ነው። የትም ቤት አይቀመጥም። እንግዳ አዲስ እንግዳ ቡና ካላፈላው ይደግ በቃ ኧረ በቃ እንጂ እጣን እንዳታበዥበት። በቃ ይበቃዋል። ተባረኪ እንጂ ተባረኪ። እና አንቺ ነሽ ያፈላሽው። እቺስ ቡና ማፍላት አትወድም። ከቤት ሲወጣ ነው አንዳንዴ አፍልታ የምትጠብቀኝ። እሰይ ጥሩ ደክሞኝ ነበር። ተባረኪ። ይደግ እንዴ ድምፄ ምንድን ነው? ድምፅ ወፈረብኝ። ይሄ ድምፅ የወንድ ነው ሴት ነው? አንቺ ልጅ ምንድን ነው የምትሰሪ? ሰላም ምን ሆነሽ ነው? ምን ጎሮሮሽን በላሽ? ጉዳችን ሳይወጣ ምን ላድርገው? እንዴ ባል ድራሽ ባልጌዎች ለምንድን ነው እንደዚህ የምትዋሹት? እንግዲህ ፋሚሊዎች በጣም ይገርም ጉድ ነበረ። ማለት ጉድ ነበር ብቻ ሳይሆን ከግድም በላይ ማዘሯ በጣም የተቆጣችኝ። ግን ያው ለቪዲዮ ነው ምናምን ነገር በቃ ለቤተሰቦቼ ብዬ እነሱ እንዳይደብራቸው ብዬ የሰራሁላት ምናምን ነገር ስላት በቃ ሳቀችም ተቆጣችም ማለት ነው። እና በጣም ቢወዝ ሃርድ በጣም ከባድ ነው። ከተፈቀደላት በላይ ነው ግን ማዘር እናመሰግናለን።